ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የአደይ ስታር ቤተሰቦች በያላችሁበት የዓለም ጫፍ ሰላም፣ ፍቅር፣ ጤና እየተመኘው ቪዲዮውን በላይክ ጀምሩት። ሳብስክራይብ፣ ኮመንት አትርሱ። ቤተሰቦች አመሰግናለሁ። የራቁት ቪዲዮ ይኖረዋል፣ ምክንያቱም ሌላ አብራችሁ ነበራችሁ እንዴ? አዎ፣ እንዲያውም ላይቭ ላይ አንድ የተለቀቀ አይቼ በሳክስ ሞት ነበር። አሁን እሱ ተለቆብን ነው። ማን ይልቀቀው የማውቀው ነገር የለም። ለቀቀ። አሁንም ሌላ ቪዲዮ ይኖራል እሱ ጋር በእርግጠኛ። ኦፍ ኮርስ አብራችሁ በነበራችሁበት ጊዜማ እንደ አብራችሁ ናችሁ። ግን ይሰው ግን ምን ያህል የተመታ እንደሆነ የምታዩ ያንን ቪዲዮ ተቀባብሎ አይቼው እየሞትኩ ነበረ። እኔ ራሱ ሳቄ መጥቷል፣ አልዋሽም። እሱ አስቆኛል፣ እሱ ቪዲዮ ማለት ነው። ግን ፕራይቬትሊ እናንተ የነበራችሁትም በሌላ ሰው አሁን ቢለቀቅ ከላይቭ ውጪ ባለው ነገር ላይ ቢለቀቅ እሱ ነው የሚያስለቀቅብሽ፣ ሌላ ሰው የለም። ምክንያቱም ከእሱ ጋር ነው የነበርሽው። እሱን መጠንቀቅ አለበት ነው። የአንቺ የግል ነገሮች ከተለቀቁ እሱ እንጂ ሌላ የሚለቅ ሌላ ሰው በፍጹም የለም። ያንን ነው የምለው። ጎንደር ይላሉ። አረ ስለ ጎንደር መልሽልኝ። የጎንደር ነገር መቼም አበራ። ዘግብኝ የጎንደሩን ድጋሚ አሁን ለገቡ ሰዎች ቅድም አወርቼላችኋለሁ፣ ሪከርድ ያሉ ጎንደር ላይም ስለዚህ ጉዳይ ነው ያወራ ነው። ደግሞ ያወሩት 2 ደቂቃ ገብታችሁ ማየት በቃ ጋይስ አየር ስለተፈለገ ነው። እኔ አሁን ማለት ነው እዚህ ጋር የሆነ እርቅ ተፈጥሯል ምናምን ገባችኋ? ግን እኔ አንደኛና አንድ ነገር የገባሁበት ሪሌሽንሺፑ ላይ ክሊር ማድረግ ያለብኝ ነገሮች ስላለ ነው እንጂ ኦልሬዲ በቃ እንትን ነው የሆነ አጀንዳ ሊቀየር የመጣ ነገር ነው። ገባችሁ? ከዚህ በላይ ማውራት አልችልም። በቃ እኔ ስላወራው አንድ ሰው ደግሞ ስለ ፍቅር መጣ። ይሄ ነው በቃ ታሪኩ፣ ሌላ ነገር የለም። በቃ ስላወራሽበት ነገር አይደለም የተናገረው። አዶናይ እንደው ሞር ልጅ ሻይን እንድታረግ አድርገህ አጠገቧ ሆነ ከጎኗ ሆነ ፕሮቴክተሯ ሆነ የምታሳየን እንድትሆን ነው። እኔ ምንድነው የሚባለው ማስተላለፈው መልእክት ወይ በሪከርድም ከደረሰ ከሷ ጎን ሆነ ወንድሟ፣ ቤተሰቧ፣ አባቷ ሆነ የምትጠብቃት አይነት ሰው እንድትሆን ነው ዊሽ ማደርገው። ምክንያቱም ይሁን ይልብ ብለህ ካየህ ጃኒ ወንድ ነገር ነበርሽ በፊት እዚህ ላይ። አሁን እኮ ሴት ሆነች ከአዶናይ ጋር ስትሆን፣ በቃ ሴት ሆነች። በቃ አለባበሷ፣ ራሷን አጠባበቋ በቃ ሴት ሆነች። ገባ? ስለዚህ አሁንም በቃ እንዲህ እንዳለ እቺ ልጅ ብቻዋን ነች፣ ወንድም የላት። አይ ቲንክ አባቷ አብሯት ያለ አይመስለኝም። ላይክ አይ ዶንት ቲንክ ሶ ኖ አብሯት ያ እንደ አባትም እንደ ወንድምም ሆነ ከዚች ልጅ ጎን ሆነ ፕሮቴክተሯ ማንም የሚያስፈራራት እንዳይሆን መከታ ሆናት አብራሃት እንድትሆን ነው። በእርግጥ ይደብራል እንደዚህ ስም ሲነሳ ምናምን፣ ግን ደግሞ ያው የሆነ ሰው ከልብ ከወደድክ ታገሳለህ አይደል? አዎ ልጇ አስተዋይ ነው፣ የዋም ነው፣ መልካም ልጅ እንደሆነም አይተናል። ሁላችንም የአዶናይን ልብ ሁላችንም አይተናል። ወይ በጣም ሁላችንም ስላየነው አሪፍ ነው። ጃን ቪዲዮን እያየሽ ከሆነ ጆከር ቤት ሂደሽ መልስ የመስጠት ግዴታ የለብሽም። እዛ ቦታ ላይ አለመገኘትሽም ስተተኛ ነሽ አያስብልሽም። ስተተኛ አይደለሽም የሚያስብልሽ ነገር ያለሽን መረጃ ይዘሽ ያንቺን እውነት በራስሽም አካውንት መልቀቅ ትችያለሽ። ማንም ላይቭ ቤት ገብተሽ ማብራራት አይጠበቅብሽም። ግን ተበዳይ ከሆሽ ትክክል ተጎጂ ከሆሽ ልክ እንደ ጆን ዳንኤል አንቺን በራስሽ አካውንት መጀመሪያ እሱ እንዳዘጋብሽ እንደተናገርሽው ቪዲዮ መልቀቅ ትችያለሽ። ከዛም ደግሞ ያንቺን መልስ እንሰማና ደግሞ አስተያየት እንሰጣለን እንደፈረደብን እኔ ምለው ጋይስ እኔ ገረመኝ እናንተንም ገርሟችኋል። ኦፍ ኮርስ በደንብ ነው የሚገርማችሁ። እኔ ግን በጣም ከመገረም ማስጭ በዚህ ያህል ደረጃ የራስን ሰው ለመውጋት መሮጥ በጣም ነው የሚያስገርመው። እንዴ ይሄን ያህል ይሄ ልጅ ምን በደላችሁ? አዶናይ ምንድን ነው የበደላችሁ? እንደ ማንኛውም ኢትዮጵያዊ በቃ እሱ ንጹህ ኢትዮጵያዊ ነው አይደለ? በቃ በብሔር በሃይማኖት በምናምን ውስጥ የማይገኝ ከመጀመሪያ እስከ መጨረሻው አይተነው ማናቅ ልጅ ነው። ሰው ወደደው፣ ሰው አከበረው። በየቦታው እየተጠራ ደግሞ የሚፈልገውን ነገር ያረጋል፣ ይደረግለታል። ያ የሰው ፍቅር ነው አይደለ? በዚህ ያህል ደረጃ መቀኝነት ውስጥ ገብታችሁ የሱን አካውንት ሪፖርት ማድረግ
እንዳይሰራ መመቀኘት ምን አደረጋችሁ? ምን በደለ? እኔ በጣም የገረመኝ ደግሞ በወንዶቹ በእናንተ ነው የባሰው። በየቀኑ እየገባ የሚለፈልፍ ልጅ አለ። አሁን ስሙን ራሱ መጥራት አልፈልግም። ዱባይ የሚኖር ልጅ ለምን እንደሱ አልሆንኩ ነው? እንደዛ ከሆነ ስራ ተቀየር። 24 ሰዓት ቁጭ ብለ ቡና እያፈላች የምታወራ ሴት አለች። አርሲያው ሰው መታማ ሴት ወይም ጠንቋይ እንደዛ ነገር ነህ። ቁጭ ብለ አዶናይ እንዲያርጉ አዶናይ በዚህ ገብቶ አዶናይ በዛ ወጥቶ ትላለህ። ማን እንደሆንክ ራስህ ታውቃለህ። ምን አድርጋችሁ ይሄ ልጅ ተውት፣ ይኖርበት፣ ይስራበት። ምን አድርግ ነው የምትሉት እንዴ? በዚህ ያህል ደረጃ ሰውን ልጅ ለመጣል መሮጥ ምን ያስፈልጋል? እንደሱ ለመሆን መሞከር ነው። በቃ ጥሩ ነገር ነው እያደረገ ያለው። እኛስ ያንግ ነን፣ እኛም ወጣቶች ነን። ይሄ ትንሽዬ ወንድማችን ነው። እንደዚህ ካደረገ እኛ ዋይናት እንደዚህ አናረግም ብላችሁ ለመቀየር ሞክሩ። ከሱ ትምህርት ለመውሰድ ሞክሩ። ሰውን ለመጣል በዚህ ያህል ደረጃ መሄድ ግን በእውነት በጣም ነው የሚገርመው። ይሄ ምቀኝነት መገለጫችሁ መሆን አይገባውም እንዴ! ምን በደለ ይሄ ልጅ? ምንም። ግን እናንተ እንደዛ ማረጋችሁ እንዲማረጋችሁ አትችሉትም፣ ልትጥሉትም አትችሉም። በቀላሉ የሚወድቅ ልጅ አይደለም። እሱ ነው የሚገርመው ነገር። በፈለጋችሁት መንገድ ብትመጡ እሱ በፈለጋችሁት መንገድ ይበልጣችኋል፣ ይቀድማችኋል። ሁልጊዜም ደግሞ የሰውን መውደቅ የሚመኝ ሰው ሁሌም ቀድሞ የሚወድቀው ራሱ ነው። አልፍለትም መቼም ማለት ነው። ሁሌ እንዲወድቅ የምትመኙለት ሰው ደግሞ ከፍ እያለ ነው የሚሄደው። የአዶናይ ከፍታ ይቀጥላል እንጂ ወደታች አይወርድም። የፈለጋችሁትን አካውንት ሪፖርት አድርጉ፣ ልጁን ስደቡት፣ እንደዚህ ነው በሉት፣ እንደዚህ ነው በሉት። የህዝብ መውደድ እንደሆነ ጥግ ድረስ ተሰጥቶታል። ስለዚህ አሁንም ደግሞ ይቀጥላል እንጂ ወደታች አይወርድም። አዶናይ ቀጥልበት። ማንም ሰው እንዲሰብርህ እድል እንዳሰጠው እስከዛሬም እድል ሰጥተህ አታውቅም። እንደውም አሁን የበለጠ ጠንክረ እጥፍ ሺህ ሆነ ነው መነሳትና መስራት ያለብህ። ተዋቸው ሌሎቹን፣ አይዞ። ሁሉም አንተን የሚወድ ሁሉ ከጀርባ እንደ ጀርባ አጥንት አለን። እሺ፣ እናንተ ግን ምቀኞች ግን ራሳችሁ ናችሁ በቆፈራችሁት ጉድጓድ የምትገቡት። ራሳችሁ ናችሁ በቆፈራችሁለት ጉድጓድ የምትቀበሩት። እሱ ደግሞ ይቀብራችኋል። እንግዲህ ለረመዳን አዲስ ቻሌንጅ ልንጀምር ነው። የአስቤዛ ቻሌንጅ ማለት ነው። መቼ ጀምር? ነገ ከነገ ጀምሮ። ስለዚህ በመላው ዓለም ያለው ኢትዮጵያን ከቻለ አስቤዛው ሰው ይዘምጣልን፣ ዘይት የሚፈልገውን ነገር፣ ካልሆነ ደግሞ በኢትዮጵያ ንግድ ባንክ፣ በአቢሲኒያ ባንክ በፈለጉት ላይ 75 ቀላል። ነገ ጠዋት እኔ ራሴ ቪዲዮ ፖስት ላሉት እናስጀምረዋለን። መስራት ነገ ጠዋት ጠብቁኝ፣ በቲክቶክ አካውንቴ ማለት ነው። ፖስት ላለው የዚህ ረመዳን ቻሌንጅ ሁላችንም እውን እናደርግላቸው ነው። አንድም ካለ አሁን በጣም ብዙ ሰዎች አሉ የሚጠብቁ። ሰላም አዶኒ፣ ዛሬ ስለምንም ልናወራ አልመጣንም። ስላንተ እንደ ታላቅ ወንድም አንዳንድ ነገሮችን ልናወራ ነው የመጣ ነው። አዶኒ፣ ዛሬ አንተ እንደ ንስር እየበረርክ ወደ ላይ እየበረርክ ወርታች ደግሞ ምስኪኖችን እያየህ ስለሆነ ትላልቅ ስራዎችን እየሰራ ስለሆነ ከዚህ ከፍታ ሊያወርዱ በጣም ብዙ ሰዎች እየጣሩ ነውና አደረሃን በማትገኝበት ቦታ እንዳትገኝ እንመክርሃለን። አው ዮባ፣ እኛም መልእክታችን ከዚህ ከቶሮንቶ የምናስተላልፈው ምንድነው? እንደ አንድ ወንድማችን አዶኒ ከፍታህን ለአፍታን እንዳታወርድ፣ አላስፈላጊ ቦታ ላይ እንዳትገኝ። ምክንያቱም በጣም በሚገርም ሁኔታ አረብ ሀገር ያሉ በጣም ማይረቡ ተልካሻዎች፣ አንዳንድ መንደርተኞች ዝቅ አድርገው ሊያበሩ ስለሚፈልጉ ተጠንቀቅ። ቪዲዮዎቹን ይሄን ይመስሉ ነበር። ከወደዳችሁት ላይክ፣ ኮሜንት፣ ሳብስክራይብ አትርሱ። ቤተሰቦች አመሰግናለሁ። መልካም ቀን፣ መልካም ምሽት።